አርሲና አካባቢዋ ለምን የደም መሬት ሆነች? ጥልቅ ሚስጥራዊ እውነት። አርሲ ለምንድን ነው የደም መሬት የሆነችው? ሚስጥሩ ምንድን ነው? አርሲ በሚስጥራዊ ዓለም ውስጥ እንደ ቁልፍ ማዕከል ትታያለች። የመስዋዕት መሰዊያ። በረቂቁ ዓለም የጨለመው ኃይል ግዛቱን ለማጽናት ንጹሕ ደም ይፈልጋል። አርሲ የብዙ ቅዱሳንና ንጹሐን ደም የሚፈስበት የደም መስዋዕት መሰዊያ ሆና ተመርጣለች። የመሸጋገሪያ በር። አርሲ በጂኦግራፊያዊ አቀማመጥ የኢትዮጵያ እምብርትና ወደ ተለያዩ አቅጣጫዎች መውጫ በር በመሆኗ እዚያ የሚቀሰቀሰው እሳት አጠቃላይ ሀገሪቷን ለማድረስ አመች በመሆኑ የተዋህዶ አምድ ጥንታዊና ጽኑ የኦርቶዶክስ ተዋህዶ እምነት ስር የሰደደበት በመሆኑ ያን መንፈሳዊ አጥር ሰብሮ ለማለፍ የሚደረግ የኃይል መመኪያ ሙከራ ነው። የታሪክ ሽረት። የአካባቢው ታሪክና የክርስትና መሰረት እንዲዘነጋ በደምና በሽብር ትውስታ እንዲተካ የሚደረግ ስልታዊ ጥቃት ነው። የመንፈሳዊ ጦርነት ግንባር። በሰማያዊ ዓለም በቅዱሳን መላእክትና በወደቁ መላእክት መካከል የሚደረገው ፍልሚያ በምድር ላይ በአርሲ ምድር በደም መልክ እየተገለጸ ነው። ማን ነው የሚዘውረው? ይህ ድራማ በሦስት እርምጃዎች ስጋዊ፣ አእምሯዊና መንፈሳዊ የሚዘወር ነው። የአርዌ በረድ ዓለምን በአንድ ሃይማኖትና በአንድ መንግሥት ስር ለማጠቃለል የሚሰሩ ዓለም አቀፍ ምስጢራዊ ማኅበራት። የጥፋቱ መሐንዲሶች የሰው ልጅ በዘርና በቋንቋ ከፋፍለው ደምን በማፍሰስ ትርፍ የሚሰበስቡ የሰውን ስቃይ እንደ ኃይል ምንጭ የሚጠቀሙ ረቂቅ ኃይላት። የሃይማኖት ካባ የለበሱ ተኩላዎች ከውጭ ሲታዩ የሃይማኖት መሪዎች የሚመስሉ ነገር ግን በውስጣቸው ለጨለማው ስርዓት ዘማትሪክስ የሚገዙ አካላት። የጥላቻ መንፈስ ሰዎችን አእምሮ በመቆጣጠር ወንድም ወንድሙን እንዲገለው የሚገፋፋ አጋንንታዊ ሞገድ ነው። የገንዘብና የስልጣን ጣዖት በደም ነግደው ምድራዊ ጥቅምን ለማግኘት ሕሊናቸውን የሸጡ ግለሰቦች። ለምን ቤተ ክርስቲያኒቱና መንግሥት ዝም አሉ? ዝምታቸው የተራ ፍርሃት ውጤት ሳይሆን የመታሰር ምልክት ነው። የመዋቅር ወረራ። ሁለቱም ተቋማት በኤጀንት ኃይሎች ተወርረዋል። ውሳኔ ሰጪው የጨለመው ስርዓት ታዛዥ እንዲሆኑ ተደርገዋል። የፍርሃት ድባብ። በረቂቁ ቴክኖሎጂና በአስማታዊ ኃይል አማካኝነት መሪዎች ግራ እንዲገባቸውና ድምፃቸውን እንዲያጠፉ የመደንዘዝ መንፈስ ተለቆባቸዋል። ጥቅመኝነት። ከዓለም አቀፍ የማትሪክስ መረብ ጋር በተያያዘ የገንዘብና የሥልጣን ዋስትና ስለተሰጣቸው እውነቱን መናገር ጥቅማቸው እንደሚያሳጣቸው ያውቃሉ። ቤተ ክህነትም ሆነ በመንግሥት ውስጥ ያሉ ኃይሎች እርስ በርስ እንዲጠራጠሩና ኅብረት እንዳይኖራቸው ተደርገዋል። የጊዜው ፍጻሜ ምልክት። መጽሐፍ ቅዱስ የብዙዎች ፍቅር ትቀዘቅዛለች እንዳለ እረኞች በጎቻቸውን ለተኩላ አሳልፈው የሚሰጡበት የፍጻሜው ዘመን መገለጫ ነው። ቀጣይ ጉዞና ዕቅድ ምንድን ነው? ዕቅዱ አርሲ ላይ አይቆምም። ግቡ መላውን ኢትዮጵያን ማፍረስ ነው። የሰላም መታወክ ማስፋፋት። ከአርሲ የተነሳው የደም እሳት ወደ ጎረቤት ክልሎች፣ ወደ መካከለኛው ሀገር አዲስ አበባ በማስገባት ሀገራዊ ውድቀትን መፍጠር ነው። የተዋህዶን መሰረት መንቀል። አድባራትና ገዳማትን በማዳከም ምዕመኑን በማስፈራራትና በማሳደድ ኢትዮጵያ የነበራትን መንፈሳዊ ጋሻ ማውለቅ። አዲስ ስርዓት መትከል። በፈረሰውና በደማው ምድር ላይ አዲስ የዓለም ስርዓት እና የሐሰተኛውን አምላክ መትከል። ሰው ሰራሽ ረሃብና መቅሰፍ። በጦርነት ምክንያት ምርትና እርሻ እንዲቆም በማድረግ ህዝቡ ለምግብ ሲል ለጨለማው ስርዓት እንዲገዛ ማድረግ ነው። የማንነት መደምሰስ። ኢትዮጵያዊነትና ክርስቲያናዊ እሴትን አጥፍቶ ሰውን ወደ ሮቦት ወይም ዲጂታል ባርነት መቀየር። በረቂቁ ዓለም ምንድን ነው የሚካሄደው? መረቡ ምን ጥቅም ያገኛል? በስተጀርባ ያለው መረብ የኃይል ምንጭ ደም ነው። የኃይል አዝመራ። ሰው ልጅ ሲጨነቅ፣ ሲፈራ፣ ደሙ ሲፈስ ሉሲፈሪያን የተባሉ ኃይላት የሚገቡበት አሉታዊ ኃይል ይፈጥራል። የመሰዊያው ግንባታ። እያንዳንዱ የደም ጠብታ ለጨለመው መንግሥት ምሰሶ ሆኖ ያገለግላል። የንቃት መጋረጃ ማጥቆር። የሰው ልጅ ወደ መለኮታዊ ብርሃን እንዳይ በጭንቀትና በበቀል ስሜት ተወጥሮ እንዲቀር ማድረግ። የቅዱሳን ጸሎት ማሰናከል። ምድሪቱን ቅድስና በደም ሲረግስ ጸሎት ወደ ሰማይ እንዳይወጣ እንቅፋት መፍጠር ወይም መጋረጃ መከልከል። የአጋንንት መፈንጫ። ምድሪቱ የበረከት ሳይሆን የርኩሳን መናፍስት መኖሪያ የነቀዘ መሬት ማድረግ። መጽሐፍ ቅዱሳዊ የሚታይ ማስረጃ። ክፉዎች ሰዎችና አታላዮች ያሳቱትና እየሳቱ በክፋት እየበዙ ይሄዳሉ። የሚታይ ማስረጃ። ሲሮቤና በተለያዩ አካባቢዎች የተፈጸሙት ዘግናኝ ግድያዎች፣ የቤተ ክርስቲያንን መቃጠልና የንጹሐንን መፈናቀል። የዝምታው ምስክርነት። ዓለም አቀፍ የሰብአዊ መብት ድርጅቶች መንግስታት ለሌለው
ሲጮሁ ለአርሲ ክርስቲያኖች ዝም ማለታቸው የመረቡ አካል መሆናቸውን ያሳያል። የምልክት ቋንቋ በግድያዎች ወቅት የሚታዩት ምልክቶች የአፈጻጸም ስልታዊ ከመንፈሳዊ ጥቃት ጋር ያላቸው ቁርኝት። የደም ትንቢቶች በኢትዮጵያ ቅዱሳን አባቶች እንደ አባ ሳሙኤል ዘዋልድባ ያሉ የተናገሩት ደም እንደ ጎርፍ ይፈሳል የሚል ትንቢቶች አሁን መፈጸማቸው